መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች እንደምን ዋላችሁ? እንዴት ቆያችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። እሺ ጓደኞቼ፣ አንድ ቪዲዮ ቲክቶክ ላይ ተለቋይቼ እሱ ላይ ሪአክት ለማድረግ ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ሥላሴ አካል አላቸው የላቸው? ሲወላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው? ነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። የመታወቅ አለበት። ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነው። ምንድነው አንድ አባት ስለ ምስጢረ ሥላሴ እያስተማሩ ነበርና ለሥላሴ ጾታ አላቸው የሚል አስተምሮ ነው ሲያስተምሩ የነበረውና እንግዲህ ይሄን ምናልባት ከምስጢረ ሥላሴ ጋር በተያያዘ እንግዲህ ለሥላሴ ለእያንዳንዳቸው ወይም ደግሞ ለአብ ለወልድ ለመንፈስ ቅዱስ የራሳቸው የሆነ ፍጹም ገጽ ፍጹም መልክ ፍጹም አካል አላቸው። ለምሳሌ ለአብ ፍጹም መልክ ፍጹም ገጽ ፍጹም አካል አለው። ለወልድም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለውና ይሄንን ምናልባት ፍጹም አካል የሚለውን በሰውኛ አውርደው ነው ያዩትና ምናልባት አሁን እዚህ ጋር መያዝ ያለበት ነገር አለ። ምክንያቱም እግዚአብሔር አምላክ በመጀመሪያ በአንድነት በሶስትነት ረቂቅ ነው። እግዚአብሔር ለፈቅድለት ካልሆነ በቀር የእግዚአብሔርን አንድነትና ሶስትነት መርምሮ ሊደርስበት ወይም ደግሞ ሊያውቀው ሊያገኘው የሚችል ፍጥረት የለም ነው ለመናገር። ምክንያቱም እግዚአብሔር ረቂቅ ነው። እግዚአብሔር ሰማይና ምድር አይወስኑትም። እግዚአብሔር ዓለማትን ይወስናል እንጂ እግዚአብሔር ዓለማት አይወስኑትም። እንግዲህ እግዚአብሔር አብ እግዚአብሔር ወልድን እምቅድመ ዓለም ወለደው ስንል ወይም ደግሞ እምቅድመ ዓለም እግዚአብሔር አብ እግዚአብሔር ወልድን ወለደው ስንል በዚህ በመጽሐፈ ምሳሌ ምዕራፍ 8 ቁጥር 23 እስከ 25 ላይ እኔ ተወለድኩ ተራሮች ገና ሳይመሰረቱ ከረቶችም በፊት እኔ ተወለድኩ ብሎ መጽሐፈ ምሳሌ ላይ የተቀመጠውን ስናነብ ለእግዚአብሔር ወልድ ቅድመ ዓለም ከመፈጠሩ በፊት ከእግዚአብሔር አብ መወለዱ ይናገራል። ድህረ ዓለም ደግሞ ያው በዚህ አራቱም ወንጌላውያን ከትበው እንደምናገኘው ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንዲህ ተጻፈው፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 34 ላይም እግዚአብሔር ወልድ እግዚአብሔር አብም በሱ ደስ የሚለኝ ልጄ ይህ ነው ብሎ የመሰክርለት ወልድ የእግዚአብሔር አብ ልጅ ነው ማለት ነው። በዚህ በዮሐንስ ወንጌልም እሱም የእግዚአብሔር ልጅ እንደሆነ እንመሰክራለን ብሎ ዮሐንስ ተናግሯል። እና እግዚአብሔር ወልድ የእግዚአብሔር አብ ልጅ ነው ስንልና እግዚአብሔር አብ ደግሞ አባት ነው ስንል ለየናንዳቸው መልክ ገጽ ግብር አካል አላቸው ነው። ለምሳሌ የአብ ግብሩ ምንድነው ስንል መውለድ ነው። አብ ግብሩ ምንድነው? መውለድ ነው። የወልድ ግብሩ ደግሞ መወለድ ነው። የመንፈስ ቅዱስ ደግሞ መስረጽ ነው ማለት ነው። ግብራቸው ይሄ ነው። እንግዲህ ለየናንዳቸው ደግሞ ለአብ ፍጹም ምን አለው ስንል አካል፣ ፍጹም ምን አለው? መልክ አለው። ፍጹም ለአብ ፍጹም አካል አለው፣ ለወልድም ፍጹም አካል አለው፣ ለመንፈስ ቅዱስም ፍጹም አካል አለው ስንል ግን ሰውኛ አካል አይደለም፣ ረቂቅ አካል ነው። ለምሳሌ በርቀት ስንመጣ ፍጹም ረቂቅ እግዚአብሔር ነው። ከእግዚአብሔር በታች መላእክቶች ይረቃሉ። ከመላእክቶች በታች ደግሞ የሰው ነፍስ ትረቃለች። ከሰው ነፍስ በታች ደግሞ ነፍሳት ይረቃሉ። ይሄ ርቃቄ ደግሞ
ጾታን የሚገልጽ አይደለም። ወይም ደግሞ ጾታ ይሄ እነኚህ ረቂቅ አካላት ጾታ የላቸውም። ረቂቅ የሆኑ አካሎች ነገር ግን ከጾታ ውጭ ናቸው። ለምሳሌ ንፋስ ረቂቅ ነው፣ ንፋስ ጾታ የለውም። የሰነስ ረቂቅ ናት፣ የሰነስ ጾታ የላት። ለምሳሌ እኛ በስጋ ወንድ ሴት ልንባል እንችላለን፣ በሰውኛ ማለት ነው። ነገር ግን ነፍሱ ከስጋው የተለየች ሰው ያቺ ነፍሱ ጾታ የላትም ማለት ነው። ስለዚህ በመንግስተ ሰማያት መጋባት የለም፣ ጋብቻ የለም ብላ የምታስተምረው ቅድስት ቤተክርስቲያናችን ወይም ደግሞ በተዋህዶ እምነት ጋብቻ የለም ስንማር ወይም ስናስተምር ምንድነው? ነፍስ ምን ስለሆነች ነው? ጾታ ስለሌላት ነው። ከሰነስ ላይ ደግሞ መላእክቶች ይረቃሉ። መላእክቶችን ምን የላቸውም? ጾታ የላቸውም። መላእክቶች ጾታ ስለሌላቸው አይጋቡም፣ አይራቡም ማለት ነው፣ አይወለዱም ማለት ነው። ከዚህ ላይ ደግሞ እግዚአብሔር ጾታ የለውም። እግዚአብሔር አይደለም እንኳን እግዚአብሔር መላእክቶች ጾታ ስለሌላቸው ማለት ነው። ስለዚህ እግዚአብሔር አብ እንዴት አብን ወለደው ይባላል? እግዚአብሔር ጾታ ከሌለው አብን እንዴት ወለደው ብለን ስንናገር እግዚአብሔር ከገለጸልን አባቶቻችን ከገለጸላቸው የነገሩን ያስተማሩን የጻፉልን ነው እንጂ እግዚአብሔር አባቶቻችን ተረተውት አግኝተውት እግዚአብሔር ያየውን አንድ እሱ ካይለም ተብሎ ተጽፏል በመጽሐፍ ቅዱስ። ስለዚህ እግዚአብሔር አምላክ እግዚአብሔርና አምላክን አባቶችን መመረጥ ሳይሆን ከተገለጸላቸው ትንሽ ጨልፎ ያስተማሩልን ነው። ምንድነው አባቶቻችን በዚህ በሃይማኖት አበው ላይ የተጻፈው ምንድነው? ወነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት። እንግዲህ ሰማያትን የፈጠረ በእግዚአብሔር በአንድ እግዚአብሔር ወይም በአንድ አምላክ እናምናለን ብለው ጽፈዋል። ይሄ ደግሞ እግዚአብሔር አንድነቱና ሶስትነቱ እግዚአብሔር አብ ወልድን ወለደው ብለን ስንናገር ብርሃንን እንዲያስገኘ እግዚአብሔር አብ ወልድን አስገኘው ነው። ወልድን አስገኘው ማለት ደግሞ ተወለደ ነው እንጂ ፈጠረው አይደለም። ወልድ ተፈጠረ ሳይሆን ተወለደ ነው። ለምሳሌ ብርሃን ያስገኛል። ስለዚህ እግዚአብሔር አብ ብርሃን እንደሆነ እግዚአብሔር ወልድ ብርሃን ነው። እግዚአብሔር አብ አምላክ እንደሆነ እግዚአብሔር ወልድ ምንድነው? አምላክ ነው። ለስላሴ ቅድምና የላቸውም። ለስላሴ መቃደም የላቸውም። አብ ከወልድ ተለይቶ የነበረበት ዘመን የለም። ወልድ ደግሞ ከእግዚአብሔር መንፈስ ቅዱስና ከእግዚአብሔር አብ ለብቻው የነበረበት ጊዜ የለም። ኢቭን አይደል እስከ እመቤታችን ቅድስት ድንግል ማርያም ማህፀን ድረስ ለ9 ወር እግዚአብሔር ወልድ እኮ ከላይ ከአብ ሳይለይ ነው ወደ ምድር የመጣው። ከአባቱ ሳይለይ ወደ ምድር መጣ። በቅድስት ድንግል ማርያም ማህፀን ተወሰነ። እንግዲህ የእግዚአብሔር ወልድ በቅድስት ድንግል ማርያም ማህፀን መወሰን ማለት ደግሞ ከእግዚአብሔር አብ ተለይቶ አይደለም። ከእግዚአብሔር አብ ሳይለይ በልዩ አካሉና ግብሩ ግን እግዚአብሔር ወልድ በቅድስት ድንግል ማርያም ማህፀን ተወሰነ ወይ ደግሞ ተጸነሰ። እንዘ ሕፃን ልህቀ በትንሹ አደገ። በ9 ወር ከቅድስት ድንግል ማርያም ተወለደ ብለን እናገራለን እንመራለን ማለት ነው። ስለዚህ እግዚአብሔር ወልድ የተወለደው በልዩ አካሉ እንጂ ከአባቱ ሳይለይ ከመንፈስ ቅዱስ ሳይለይ መጥቶ ነው የተወለደው ማለት ነው። ስለዚህ ለእግዚአብሔር የለው ጾታ የለውም። እግዚአብሔር አምላክ ረቂቅ ነው። ረቂቅ ስለሆነ ለእግዚአብሔር አምላክ ምን የለውም? ጾታ የለውም። ጾታ የለውም ስንል እግዚአብሔር ምን አይልም? እንደ ሰው የሆነ ምን የለውም ነው። ጆሮ እንደ ሰው የሆነ አይን እንደ ሰው የሆነ ምን የለውም? አካል ምንድነው? በእርግጥ እግዚአብሔር አለው፣ አይን አለው፣ ጆሮ አለው፣ አፍንጫ አለው። ሁሉ ነገር ያያል፣ ይቀበላል፣ ይሰማል፣ ያያል። እግዚአብሔር መጽሐፉ ላይ ተጽፏል። ይሄን ስንል ግን ሰውኛ የሆነ ጆሮ፣ ሰውኛ የሆነ አይን፣ ሰውኛ የሆነ አፍንጫ፣ ሰውኛ የሆነ አካል ከራስ ፀጉር እስከ እግር ጥፍር አይደለም፣ ረቂቅ የሆነ ነው የሚል አስተምሮ ነው ቅዱስ ቤተክርስቲያን ያስተማረችን። ስለዚህ አባታችንን በዚህ መንገድ እንደገና እንዲያዩ እንዲመረምሩ አስተምሮችን በደንብ አድርገው እንዲያጠኑ በታናሽ ልጆ ልመክሮት ፈልጋለሁኝ እና ራስዎን በደንብ አስተካክለው ይቅርታ እንዲጠይቁ አባቶችን ምዕመናንን ያስተማሯቸውን ጭምር ይቅርታ እንዲጠይቁ ፈልጋለሁኝ። ምክንያቱም ይሄ አስተምሮ ትልቅ ሕጸጽ የሚያመጣ ትልቅ መፋለስን የሚያመጣ ከነገረ መለኮት ትምህርት ጋር የማይሄድ ስለሆነ አባታችን በደንብ አድርገው እንዲያስተውሉ ያስፈልጋል። ምናልባት አካል ስንል የሰውን አካል ወስደን ለእግዚአብሔር መስጠት የለብንም። ምክንያቱም ሰው ስጋዊ ነው። የሰው ስጋዊ አካል አለው። ነፍስ ደግሞ የራሷ አካል አላት። የስጋ አካል አለ፣ የነፍስ አለ። ስለዚህ በዛ መንገድ እንዲረዱ ትፈልጋለሁ አባታችን። ይሄን ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። አመሰግናለሁ።